ስለዚህ ማለዳ ስለዚህ ዕለት ጌታችን የአምላካችን ስም የተባረከ ይሁን። ዛሬ ማክሰኞ ሰኔ 14 2014 ዓ.ም በእናንተ ውስጥ ያለው አስተማሪ በሚል ርዕስ ፓስተር ክሪስ ያክሎሜ የዕለቱን የራፕሶዲ ኦፍ ራዲስ መልእክት አካፍለውናል። የመግቢያ ጥቅሱ እናንተ ከእርሱ የተቀበላችሁት ቅባት በእናንተ ይኖራል፣ ማንም ሊያስተምራችሁ አያስፈልጋችሁም፣ ነገር ግን የእርሱ ቅባት ስለ ሁሉ እንደሚያስተምራችሁ እውነተኛ እንደሆነ ውሸትም እንዳልሆነ እናንተንም እንዳስተማራችሁ በእርሱ ኑሩ። አንደኛ ዮሐንስ ምዕራፍ 2 ቁጥር 7 ፓስተር ይቀጥላሉ። አሁን ላይ የተለያዩ መጽሐፍ ቅዱስ ተርጓሚዎች መኖራቸውን ግምት ውስጥ በማስገባት ይበልጥ ትክክለኛው አንድ ሰው እንዴት ማወቅ ይችላል? አንዳንዶች ተመሳሳይ ነገር በተለያየ መንገድ ይናገራሉ። ይህ በራሱ አሳሳች ሊሆን ይችላል። ነገር ግን በሌሎች ጊዜያት ደግሞ ተቃራኒ ነገሮች ይናገራሉ እና በጣም ከባድ ይሆናል። አንድ ጥቅስ በጥያቄ መልክ ሊያስቀምጥ ይችላል፣ ሌላኛው ደግሞ በማረጋገጥ። ስለዚህ የቱን ነው ትክክለኛው ብላችሁ እንድትጠይቁ ያደርጋችኋል። ለመጽሐፍ ቅዱስ ጥቅሶች አተረጓጎም በርካታ ሕጎች አሉ። ነገር ግን እነዚህ ሕጎች በይበልጥ ትምህርታዊ ናቸው። እነዚህን ትምህርታዊ ሕጎች ስትጠቀሙ ጥሩ የምትሆኑት የስነ መለኮት ምሁርን ያህል ነው። የስነ መለኮት ማብራሪያ ማግኘቱ ጥሩ ነው። ነገር ግን በመጽሐፍ ቅዱስ ጥቅስ ላይ የተለየ ወይም አጠያቂ ማብራሪያ ካላችሁ የተሻላችሁ አትሆኑም። ስለዚህ ጥያቄው የሚሆነው ትክክለኛው እውነታ እንዴት ታውቃላችሁ? መንፈስ ቅዱስ የመጽሐፍ ቅዱስ ደራሲ ነው። መጽሐፍ ቅዱስ በውስጡ ሁሉንም ነገር ያውቀዋል፣ ምክንያቱም ለኛ የሰጠን እርሱ ነው። ቅዱሳት መጽሐፍት ሁሉ የእግዚአብሔር መንፈስ ያለባቸው ናቸው። ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 16 ይህ አምላክ ደግሞ መንፈስ ቅዱስ ነው፣ በእኛ ውስጥ ይኖራል እና አገልግሎቱን በእኛ ውስጥ ይፈጽማል። መጽሐፍ ቅዱስ በኤፌሶን ምዕራፍ 1 ቁጥር 17 እስከ 18 የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ ለምናለሁ። ይህም የልባችሁ ዓይኖች ሲበሩ የመጠራቱም ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው ይላል። የልቦናችን ዓይኖች የሚያበራው በመጽሐፍ ቅዱስ ውስጥ ያለው ረቂቅ ነገሮች እና ሚስጥራት የሚገልጥልን እርሱ ነው። መንፈስ ቅዱስ የእውቀት መንፈስ ነው። ሁሉንም ነገር ያውቃል እና ሁሉንም ነገር ያስተምረናል። ስለዚህ የሕይወት ጉዳዮችን ሁሉ በጥበብ እናስተናግዳለን። ከእርሱ ጋር ያላችሁን ህብረት በይበልጥ በትኩረት ውሰዱ። ለመንፈሳችሁ የእርሱን እውነት ይቻላል ብላችሁ አስባችሁ በማታውቁት መልክ ይገልጽላችኋል። ክብር ለእግዚአብሔር ይሁን። የእምነት አዋጅ በሕይወቴ መስቀለኛ መንገድ ላይ በፍጹም አልሆንም፣ ምክንያቱም አስተማሪው በውስጥ ይኖራል እናም ለመንፈሴ እውነታዎችን ይገልጥልኛል። አንዳንድ ነገሮችን ሳይሆን ሁሉንም ነገሮች ስለ ሕይወት እና እግዚአብሔርን ለመምሰል ማወቅ የሚገባኝን ነገር ሁሉ ያስተምረኛል። ክብር ለእግዚአብሔር ይሁን። ለተጨማሪ ጥናት ትንቢተ ኢሳይያስ ምዕራፍ 54 ከቁጥር 13፣ ዮሐንስ ወንጌል ምዕራፍ 14 ከቁጥር 26፣ ዮሐንስ ወንጌል ምዕራፍ 16 ከቁጥር 13 ያለውን አንብቡ። መልካም ቀን ይሁንላችሁ።